ጤና ይስጥልኝ ተመልካቾቼ እንደምን አላችሁ? ዛሬ የምንነጋገረው ፓርት 2 በተመለከተ ወይ ደግሞ ክፍል 2ን በተመለከተ ሶሻል ሚዲያ ላይ የሚለቀቁ ነገር ግን በሕግ የሚያስጠይቁ ድርጊቶች የሚለው ላይ ነው። ዛሬ ሁለት ጉዳዮችን እናያለን። እንድትከታተሉ እጋብዛለሁ። ነገር ግን ለመጀመሪያ ያክል ባለፈውም ነግሬያችኋለሁ፣ አሁን ለሪቪዥን ያክል እንዴት ልከሰስ እችላለሁ የሚለው ነገር ከአይምሯችሁ አውጡት። ትከሰሳላችሁ። ምክንያቱም አቃቢ ሕግ መብት አለው፣ የሕግ ግዴታ አለበት። የግድ የፖሊስ ጣቢያ ሄዶ የሚያመለክትለት ሰው አይፈልግም። ከሶሻል ሚዲያ ላይ ማስረጃው ሰብስቦ በቀጥታ ወንጀል መመስረት ይችላል። አዞ ፖሊስን አዞ ፌዴራል ፖሊስን ወይም የክልል ፖሊሶችን አዞ በቀጥታ ጉዳዩ እንዲጣራለት አድርጎ መዝገብ መክፈት ይችላል። ከዛ ማስቀጣት ይችላል። ይህ የምላችሁ ምንድነው? የምትለቁት ቪዲዮ በራሱ ኤቪደንስ ነው። ስለዚህ አቃቢ ያንን ካየ በቀጥታ ያንን ሰብስቦ መዝገብ አደራጅቶ ሊያስቀጣችሁ ይችላል። የግድ ሳምባዲ ሄዶ ፖሊስ ጣቢያ ማመልከት የለበትም ልላችሁ ፈልጌ ነው። ይህን ከተረዳችሁልኝ ሶሻል ሚዲያ ኢትዮጵያ ውስጥ ነው የሚከናወነው። ኢትዮጵያ ጀሪስዲክሽን ወይም የስልጣን ግዛት ያለው ሁሉም ሲስተሞች የስልጣን ግዛት አላቸው። ሶስቱም የምላችሁ ሌጂስሌሽን ወይ ደግሞ ህግ አውጪ፣ አስፈጻሚው ኤክስኪዩቲቭ ወይም ደግሞ ጁዲሻሪ ህግ ተርጓሚው፣ ሶስቱም ኢትዮጵያ ውስጥ ባለው ግዛት ላይ ስልጣን አላቸው። አስፈጻሚው ፖሊስና አቃቢ ህግ ማለት ነው። ፍርድ ህግ የሚያወጣው ፓርላማ ማለት ነው። ህግ ተርጓሚው ፍርድ ቤት ማለት ነው። ሁሉም ሶስቱ መብት አላቸው። ስለዚህ ይህን ካልኳችሁ ዘንድ ወደ ጉዳዮቹ ልግባ። በቀጥታ የመጀመሪያው አልኮልን ማስተዋወቅ ነው። በሶሻል ሚዲያ ላይ አልኮልን ማስተዋወቅ ወንጀል ነው፣ ያስቀጣል። አልኮልን ማስተዋወቅ ከተከለከለ 7 ዓመት ገደማ አልፎታል። አይቻልም። በሚኒስትሪ ሚዲያ ያሁን ገንዘብ ተከፍሎበት ራሱ አልኮልን ማስተዋወቅ አይቻልም፣ ክልክል ነው። ግን አንዳንድ ሰዎች ሶሻል ሚዲያ ላይ እኔም አይቻቸዋለሁ፣ እናንተም አይታችኋቸዋል፣ ያስተዋውቃሉ፣ አልኮል ያስተዋውቃሉ። አልኮል ማስተዋወቅ ግን ወንጀል ነው፣ አይቻልም፣ ክልክል ነው። ስለዚህ አልኮል የምታስተዋውቁ ሰዎች በሶሻል ሚዲያ ላይ ወንጀል መሆኑን ተገንዝባችሁ ከድርጊታችሁ እንድትቆጠቡ እመክራለሁ በበኩሌ። ምክንያቱም ወንጀል እየሰራችሁ ነው። ምክንያቱም ሶሻል ሚዲያ መከልከሉ ብቻ ሳይሆን ተደራሽ የሚያደርገውን ማሰብ መቻል ይኖርባችኋል። የሚሰራትን እያንዳንዱ ነገር። ምክንያቱም ሶሻል ሚዲያ የሚከፍተው ማን ነው? ድንገት እጅ ላይ ሊገባ ይችላል። ህጻናት እጅ ላይ፣ ታዳጊዎች ላይ፣ ወጣቶች ላይ ይገባል እና ያልተገባ ድርጊት ውስጥ ሊገቡ ይችላሉ። ህጋዊ ብቻ ሳይሆን በህገ ሕሊና የምንጠይቅበትን ነገር ማድረግ ይገባል። ስለዚህ በሶሻል ሚዲያ ላይ አልኮልን ማስተዋወቅ ወንጀል ያስጠይቃል። ሁለተኛው ጉዳይ ልሂድ። ሁለተኛው የሚያስጠይቀው ጉዳይ ፕራንክ ነው። ሁሉም ፕራንክ አያስጠይቅም። ነገር ግን አንዳንድ ፕራንኮች ያኛውን ሰው ኮንሴንት ሳትጠይቁ፣ ፍቃዱን ሳትጠይቁ ዝም ብላችሁ መንገድ ላይ የሚያልፈውን ሰው ፕራንክ የምትሰሩ ሶሻል ሚዲያ ሰዎች አላችሁ። ያ ያስጠይቃል። ያ ሰው ፕራንክ ከተሰራበት በኋላ ለምሳሌ ፕራንክ ሰራችሁትን በአስፋልት ላይ ዝም ብሎ የሚያልፈውን ሰው እሱ እንደተቀረጸ አያውቅም። ፕራንክ ሰራችሁበት፣ ያው ምናምን እንደ ቀልድ መስሎት ተሳስቆ አለፈ። እናንተ ግን ሶሻል ሚዲያ ላይ ፖስት አደረጋችሁት። ያ ሰው እንዲሳቅበት፣ እንዲፌዝበት፣ ሙድ እንዲያዝበት አይፈልግም። ተናቀ ማለት የንቀት ሰውዬው ያለውን ስታተስ እናንተ አታውቁም። ዝም ብላችሁ ግን ፕራንክ ሰራችሁበት። በቀጥታ እሱ ፋይል መክፈት ይችላል። በነገራችን ላይ ይሄ ፕራንክ በራሱ ስለማያስጠይቅ ፐርሰናል ክራይም ነው። ወታይ ሚኒስ አመልካች ይፈልጋል። ቀጥታ ፖሊስ ጣቢያ ሄዶ ያ ፕራንክ የተሰራበት ሰው እኔ እንዲደርስ ተዋርጃለሁ ብሎ ካመለከተ ይጣራል፣ ትጠየቃላችሁ። ስለዚህ ፕራንክ ስትሰሩ አትሊስት ኮንሴንት ጠይቁ። የምትሰሩትን ሰው ከመንገድ የምታያዩትን ሰው ወይ ደግሞ የሆነ ቦታ ተቀምጦ የምትሰሩትን ፕራንክ ግለሰብ ኮንሴንቱን ጠይቁ። ኮንሴንቱን አግኙ፣ ወይ ኮንሴንት ብላችሁ ፈቃደኝነቱን አግኙ። ካለበለዚያ ያስጠይቃል፣ ወንጀል። የሰውየውን ፐርሰናል ራይት ነው ቫዮሌት ያደርጋችሁት። ስለዚህ ሶሻል ሚዲያ ላይ የሚለቀቁትን ጉዳዮች በሙሉ በዲፕሊ ማጤን መቻል ይኖርብናል። በህገ ሕሊናም ወይም ደግሞ በነባራዊ ህግም ሊያስጠይቅ ስለሚችል ሁለቱ ጉዳዮች በጥንቃቄ አይተን ነው ሶሻል ሚዲያ ላይ የምንለቀው። እንደዛ ካረግን ላይክና ሼር ብቻ ሳይሆን ኃላፊነታችንን ጭምር እንደተወጣ ነው የሚቆጠረውና ጥሩ ዜጋ እናፈራለን። እኛም ጥሩ ዜጋ እንሆናለን፣ ህግንም እያከበርን ዜጎች ይሆናለን ማለት ነው። ዛሬ ይዤላችሁ የቀረቡት ሁለት የሚያስጠይቁ ጉዳዮች እነዚህ ናቸው። አልኮልን ማስተዋወቅ በሶሻል ሚዲያ እና ፕራንክ ከማያግባቡት ሰው ወይ ደግሞ ኮንሴንትን ካልተገኘ ወይም ፍቃደኝነቱ ካልተገኘ ሰው ጋር መስራት እንደሚያስጠይቅ አይተናል። በሌላ ክፍል እንገናኛለን። ይህንን ኮፒ ሼር በማድረግ ኃላፊነታችንን በመወጣት ሌሎች ሶሻል
የሚሰሩ ሰዎች በጥንቃቄ ስራቸውን እንዲሰሩ እንድትተባበሩ ይችን ኮፒ ሊንክ ሼር በማድረግ እንዲያገኙት ይችን እውቀት እንዲያገኙ ማድረግ ነው። ሌሎች ክፍሎች ላይ ሌሎች ጉዳዮችን አነሳለሁ።